ሰላም ሰላም የተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ ይዤላችሁ የመጣሁት ነገር በጣም በሚገርም ርዕስ ነው የመጣሁት እና ምን ይመስላችኋል? ገምቱ እስኪ። እንግዲህ በአብዛኞቻችን ስኬታማ ሰዎችን እንደምናውቃቸው ሰዓታቸውን በአግባቡ ይጠቀማሉ እና ሰዓታቸውን በአግባቡ ስለሚጠቀሙ ወደ ስኬት መድረሳቸው መጀመሪያ ምንጩም ያለ ነው እና እኛስ እንዴት ነን የሚል ጥያቄ ካላችሁ ይህ ቪዲዮ የተዘጋጀው ለእናንተ ነው። ሰዓታችንን እንዴት አድርገን በአግባቡ መጠቀም እንችላለን የሚል ጥያቄ ካላችሁ ይህ ቪዲዮ የተዘጋጀው ለእናንተ ነው እና በዚህ ርዕስ እንወያያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት አይለኝ። እኔም ያው እንደምታውቁኝ ተማሪ ነኝ። በአበረታቱኝ። በጣም ለእኔ በጣም ጠቃሚ ነው። ለእናንተ አንድ ጊዜ በትኗን ላይክ መጫን እና ሰብስክራይብ ማድረግ ለእኔ በጣም ጠቃሚ ነው እና ወደ ቪዲዮ እንለፍ። አንደኛ ግቦችን መለየትና መወሰን ነው። ግባችሁን ማስቀመጥ ነው። በመጨረሻ የምታሳኩት ነገር ማስቀመጥ እና ሞር ሞቲቬት ያደርጋችኋል ማለት ነው። እሺ እና እንዴት ነው እኛ ሰዓታችንን በአግባቡ መጠቀም የምንችለው ነገሮች በአምስት ዋና ዋና ነገሮች ከፋፍለን እናያቸዋለን። ዳይ እና አንደኛ እንግዲህ ሰዓታችንን በአግባቡ እንዴት መጠቀም እንችላለን፣ ለምን ነው የምንጠቀመው ሰዓትን በአግባቡ የሚለውን ነገር ለመረዳት አንደኛ ምን ማወቅ አለብን ስንል ግቦችን ለይቶ ማውጣትና መወሰን። አይደንቲፋይ ኤንድ ዲፋይን ዮር ጎልስ። ምንድን ነው የኛ ዓላማ? ምንድን ነው ግቤን የምለይበት ዓላማ ለምን ይጠቅመኛል እና ደግሞ መወሰን ብላችሁን ለይታችሁ ማስቀመጥ ማለት ነው። እና ምን ማከናወን እንደሚፈልጉ በግልጽ ማወቅ መጀመሪያው እርምጃ ነው። ለምሳሌ የአጭርና የረጅም ጊዜ ግቦችን መለየት ሊሆን ይችላል። ለምሳሌ ተማሪ ከሆናችሁ ኢቭን የኢንትራንስ ተፈታኝ ልትሆኑ ትችላላችሁ። ኦር ደግሞ 9/10 ልትሆኑ ትችላላችሁ። ኦር ደግሞ የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ። እና ለምሳሌ ኢንትራንስ ማለት ከሆነ ግባችሁ አንድ ግብ ነው። ኢንትራንስ መጨረሻ ጊዜ ኢንትራንስ ማለት ነው ለግዛት እና ደግሞ የአጭር ጊዜ ግቦች ስንል ለምሳሌ በየሳምንቱ የምታደርጓቸው ነገሮች ሊሆን ይችላል፣ ወይም በየቀኑ የምታደርጓቸው ነገሮች ለይታችሁ ማወቅ ማለት ነው። እሺ ይሄ የመጀመሪያው ግብ ነው። ሁለተኛው ደግሞ ማቀድና ተግባራትን መዘርዘር። ማቀድና ተግባራትን መዘርዘር ስንል ፕላን ኤንድ ሊስት ታስክስ እና ይህ ማለት ግቦችን ለማሳካት የሚያስፈልጉን ዝርዝር ተግባራት ይጻፉ። ለምሳሌ ዛሬ የሚሰራው ነገር ጧት ስትነሱ ሊሆን ይችላል። ጧት ስትነሱ መጻፍ ማለት ነው። ዛሬ የሚሰራው ለምሳሌ ተማሪ ከሆናችሁ ለምሳሌ ባዮሎጂ ማንበብ ሊሆን ይችላል። የዛሬ ወይ ከዚህ እስከዚህ ሰዓት ይሄንን አነባለሁ፣ ከዚህ እስከዚህ ሰዓት ደግሞ ይሄንን ትነባለሁ፣ ከዚህ እስከዚህ ሰዓት ብላችሁ ማስቀመጥ ማለት ነው። እና ደግሞ የመጨረሻ የረጅም ጊዜ ግባችሁ በመጨረሻ ምንድን ነው በዚህ 2 ወር ውስጥ ሊሆን ይችላል፣ በዚህ ዓመት ውስጥ ሊሆን ይችላል፣ ምንድን ነው መተግበር ያለብኝ ያንን ነገር መጻፍ ማለት ነው። እና ይህ የሁለተኛው ዓላማችን ነው። ያ ማለት ፕላን ኤንድ ሊስት ታስቀስ ማለት ነው። እና ሶስተኛ ደግሞ በጣም ጠቃሚ ነገር ለሚጠቅማችሁ ነገር ቅድሚያ መስጠት። እንደዚህ ስንል የትኞቹ ተግባራት በጣም አስፈላጊና አስቸኳይ ናቸው፣ የትኞቹ ተግባራት እኔ በጣም ይጠቅሙኛል የሚሉት ነገሮች ለይቶ ማስቀመጥ ማለት ነው። እና በጣም አስፈላጊ የሆኑ ስራዎችን መጀመሪያ መስራት። ለምሳሌ ማንበብ ከሆነ ጀስት ነገ ፈተና ካለብኝ ሶሻል ሚዲያ ብቻ ከምጠቀም ቲክቶክ ሊሆን ይችላል፣ ሌሎች ነገሮችን ከምጠቀም ወሬ ምናምን እንደዚህ ብዙ እንትን ከምል ጠቃሚ ነገሮችን መጀመሪያ ማስቀመጥ መተግበር ማለት ነው። ማንበብ ካለብኝ ወደ ንባቤ ቀጥታ ወደ ንባቤ ምንድን ነው። እና ደግሞ እዚህ ጋር አንድ ነገር የምትረዱልኝ ነገር አሁን ለምሳሌ የሆነ ሶሻል ሚዲያ እየተጠቀምኩ ሊሆን ይችላል፣ ቲክቶክ እየተጠቀምኩ ሊሆን ይችላል። እና ከዛ ነገር ምንድን ነው አውትፑት የማገኘው ነገር ምንድን ነው፣ ያንን መመልከት ለእኔ የሚሰጠኝ አውትፑት ምንድን ነው የሚለው ነገርም እያሰባችሁ መሆን አለበት ማለት ነው። ቤተሰብ መጽሐፍ ሳነብ ለምሳሌ ነገ ፈተና አለብኝ አሪፍ ውጤት እንዲሰራ አሁን ማንበቤ በጣም አውትፑት ኢምፖርታንት አውትፑት አለው ብላችሁ ታስባላችሁ። ነገር ግን ደግሞ ሌሎች ነገሮችን አላስፈላጊ ነገሮች ሊሆን ይችላል ስትሰሩ ምንድን ነው የማገኘው ጥቅም ብላችሁ እያሰባችሁ ራሳችሁን መግዛት አለባችሁ ማለት ነው። እና ደግሞ አራተኛ ብዬ ያሰብኩት በትኩረት መስራትና ጊዜ አባካኝ ነገሮችን ማስወገድ፣ ፎከስ ኤንድ ኢሊሚኔት ዲስትራክሽን ማለት ነው። አብዛኛዎቹ ነገሮችን በጣም ጊዜያችን የሚበሉ ነገሮች ካሉ እነዛ ነገሮች መተው። ለምሳሌ ሶሻል ሚዲያ አብዝቶ መጠቀም ሊሆን ይችላል። ሌትስ ሴይ በጣም ኢቭን ኢፍ ወሬ በጣም ማብዛት ሊሆን ይችላል። ጀስት ስላችሁ ስልክ 10 ጊዜ ማውደወል ሊሆን ይችላል። ኢቭን ኢፍ ከጓደኞቻችን ጋር ደግሞ ሞር በጣም ብዙ ሰዓታችሁን እንትን የምትፈሉ ከሆነ ያንን ነገር መወሰን ማለት ነው፣ ጊዜ መስጠት ለሁሉ እና እነዚህን ነገሮች ስታከናውኑ በጊዜ መወሰን አለበት ማለት ነው። እና ደግሞ ዲስትራክሽን የሚበዛባቸው ነገሮች ማስወገድ። ለምሳሌ በማነብበት ወቅት ኤርፕሌን ሞድ ላደርግ እችላለሁ፣ ብዙ ጊዜ እንዳልረበሽ የምፈልግ ከሆነ ማለት ነው። እና ደግሞ
ላይክ ሶሻል ሚዲያ ምናምን በጣም የሚረብሸን ከሆነ ወይም መጽሐፍ እናነብ ከሆነ ስልካችን አስቀምጠን ማንበብ ማለት ነው። አስፈላጊ ሲሆን ደግሞ አንዳንድ ጎግሎችን ምናምን መጠቀም ስንፈልግ እያመጣን መመልከት ማለት ነው። እና ይህ በትኩረት መስራትና ጊዜ አባካኝነት ነገሮችን ማስወገድ ነው። ፎከስ ኤንድ ሊሚት ዲስትራክሽን ነው። እና ደግሞ አምስተኛ ደግሞ አፈጻጸምን መገምገም መጨረሻ ላይ እነዚህ ነገሮች በደንብ ካከናወናችሁ ለምሳሌ በሳምንት መጨረሻ መገምገም ሊሆን ይችላል። ወይም ጠዋት እቅድ አውጥታችሁ እንትን ያላችሁለትን ማታ መገምገም ሊሆን ይችላል። እና ሪቪው ኤንድ አጀስት በየቀኑ መጨረሻ ወይም በየሳምንቱ እቅዳችሁን መገምገም ማለት ነው። እንዴት እንደሆነ ማየት መመልከት እና ምን ያህል ጊዜ እንደተሳካላችሁ ያቀዳችሁትን እቅድና ምን ነገሮችን ማስተካከል እንዳለባችሁ ለይታችሁ ለወደፊት ለምታወጡት እቅድ ማስተካከል ማለት ነው። እና ይህ የጊዜ አጠቃቀም የትኛው የጊዜ አጠቃቀም ሞር ኢፌክቲቭ ነኝ እኔ ወይም የትኛው የጊዜ አጠቃቀም ላይ የተሻለ የትኛው መሻሻል እንዳለበት እና ለማወቅ ይረዳል ማለት ነው። የትኛው መሻሻል እንዳለበት ለማወቅ ይረዳል። እና እነዚህን 5 ናቸው እንደነገርኳችሁ።